የሊቃነ ጳጳሳት አባት ደግሞ ፓትርያርኩ ነው። የፓትርያርኩም አባት ክርስቶስ ነው። የአባቶች አባት የሊቃነ ካህናት ሊቀ ካህናት እግዚእ በነገሥት የጌቶች ጌታ ንጉሥ በመላእክት የመላእክት ንጉሳቸው ማን? ክርስቶስ። የጌቶች ጌታ የነገሥታት ንጉሥ የአባቶች አባቶችን እግር ሰጥቶ ሰደዳቸው። ወከሰተ አዕይንተ ዕውራን የዕውራንን ዓይን አበራ። ፈወሰ ድውያነ ድውያንን ፈወሰ። አንሣ ኩሎ ሙታነ ሙታንን አነሳ። አስተርአየ በውስተ ምኵራብ በምኵራብ ተገኝቶ አስተማረ። ወየአምንዎ አይሁድ አይሁድ ግን አልተቀበሉትም። አግብኦ ይሁዳ ይሁዳ አሳልፎ ሰጠው። ወተሰቅለ በሥጋ ተሰቀለ። ወመንፈስ ቅዱስ ጋራ ፍጥረትን ሁሉ የፈጠረ ነው። ኢየሱስ ክርስቶስ ማን ነው? የአብ ቃል የአብ ሕሊና። ኢየሱስ ክርስቶስ ማን ነው? ከአብና ከመንፈስ ቅዱስ ጋር ዓለምን የፈጠረ ማን ነው? እንዲህ የሚለው ሄሬኔዎስ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ያለውን መሰረት አድርጎ ነው። ልባችሁን ሰብስባችሁ አማቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የአንድነትና የሦስትነት ባለቤት እግዚአብሔር ይመስገን። የእናታችን ድንግል ማርያም የቅዱስ መስቀሉና የቅዱሳን መላእክት የቅዱሳን ነቢያት የሐዋርያት የሰማዕታት የጻድቃን ረድኤት አይለየን። ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ የሁለቱም አህጉረ ስብከት ስራ አስኪያጆች፣ ጸሐፊዎች፣ ሊቃውንተ ቤተ ክርስቲያን፣ የኔታ መጋቤ ሐዲስ እሸቱ፣ ሁላችሁም በዚህ የተሰበሰባችሁ የገዳማት የአድባራት አስተዳዳሪዎችና የእግዚአብሔር ቤተሰቦች ሁላችሁ በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ እንዴት ዋላችሁ? እንደምን አመሻችሁ? እንዴት ቆያችሁ? ቸርነት ገንዘቡ የሆነ አምላካችን ስሙ የተመሰገነ ይሁን። ላስተማሩን ለየኔታ መጋቤ ሐዲስ እሸቱ አለማየሁ ቃለ ሕይወትን ያሰማልን። ትምህርቱን በሚገባ ስለተማርን እኔ 3 መልእክት አስተላልፌ ወደ ቀጣዩ መርሃ ግብር ብንሄድ ይሻላል። መልእክት 1 ከየኔታ እሸቱ ቅድም ከተናገሩት ላይ አንድ ሐሳብ ወጥቼ ልነግራችሁ ስለፈለኩ ነው። ቅዱስ ዮሐንስ አፈወርቅ የሚለው ሰዎች ሲያመሰግኑ በልብህ አትቀበል እንጂ እንዲህ አይደለውም አትበል ነው የሚለው። ሰዎች እንደዚያ ስትል እንደውም ይጨምራሉ ይላል። ስለዚህ እንዲህ አይደለውም አትበል። የቤተ ክርስቲያን አገልጋይ እንዲያውም በመድረክ እንደዚህ አይደለውም ማለት የለበትም። ምዕመናን እውነት ነው እንዴ? አሁን አንድ ምዕመን አንድ የቤተ ክርስቲያን መምህር ሁላችንም ሌባ ነን ሲል እሳቸውም ይሰርቃሉ እንዳይል ማለት ነው። እንደዚያ እንዳይል ሲመሰገንም ዝም ይበል ይላል ቅዱስ ዮሐንስ አፈወርቅ። በልቡ ግን ኃጢአቱን ያስብ ይላል። ኃጢአቱን ያስብ። ሰዎች እሱን ሲያመሰግኑት ሲከቡት በውስጡ ያለውን ከእግዚአብሔር ጋር የሚያራርቀውን ኃጢአት ያስብ። ሰዎች እሱን ሲያመሰግኑ እሱ ደግሞ ከነ ኃጢአቴ እንዲያርግ የቻልከኝ አምላክ ተመስገን ብሎ እግዚአብሔርን ያመስግን ይላል። እና አሁን የኔታ እንደዚያ ስላሉ እኔንም ደግሞ ስላመሰገኑኝ ደግሞ መልሼ ላመስግናቸው ብዬም አይደለም። እሳቸውም እንዳመሰግናቸው ብለው አያመሰግኑም። ምስጋናም የሚያንሰው ስራ ያላቸው ሰው አይደሉም። ግን ልላችሁ የፈለኩት ምንድነው የምንማረው ነገር የኔታ እሸቱ ያስተማሩን ቅድም ልግስና ተምራችኋል። ልግስና ቅዱስ ጳውሎስ እንደነገረን እግዚአብሔር ለሁሉ የሚበቃ አምላክ ነው። ባይ እግዚአብሔር ያአክል ለኩሉ እግዚአብሔር ባለጸጋ ነውና ለሁሉ ይበቃል። የሌላውን ጸጋ ባትመቀኘው አይን ቀይ ባይሆንበት ጉድጓድ ባትቆፍርበት ገመድ ባትቋጥርበት እግዚአብሔር ላንተ ጭምር ያዘጋጀ ጸጋ አለ። የሁሉ ኮከብ ፈጥሮ እግዚአብሔር ግን ብርሃን አልቸገረው። የሁሉ ዛፍ ፈጥሮ እግዚአብሔር አረንጓዴ ቀለም አልቸገረው፣ ኦክሲጅን አልቸገረው፣ ማዕድን አልቸገረው፣ ውሃ አልቸገረው። እግዚአብሔር ለሁሉም ይበቃል። እና የኔታ እሸቱ ቅድም ያስተማሩ ልግስና እሳቸው አስተምረው
የቅኔ ሊቅ ናቸው። የሐዲስ ኪዳን መምህር ናቸው። እኛ ሳንወለድ ሁሉ ሲያስተምሩ ነበር። ዛሬም እያስተማሩ ነው። እና ይሄ መገፋፋት እንዲበቃን አሁን እሳቸው ይሄን ማድረግ የፈለጉት በእርግጥ እኔ የምሻል ሰው ስለሆንኩ ሳይሆን መገፋፋት እንዲበቃን፣ ምቀኛ እንዳንሆን የሚያስተምሩ በጎረቤት ምቀኛ እንዳንሆን፣ ምዕመናንም ምቀኛ እንዳንሆን፣ እኛም ምቀኛ እንዳንሆን። እግዚአብሔር ለሌላው ሲሰጥ ከአንዱ ማንሳት አይጠበቅበትም። ፍጡር ነው፣ ከሌላው አንስቶ ለሌላው የሚሰጠው። እግዚአብሔር ለአንዱ እየጨመረ ለሌላው ይሰጣል። የእግዚአብሔር ሀብት ሲሰጡት ይጨመራል። ምድራዊ ሀብት ግን ከኪስ ሲያወጡት መቼስ ብሩ ለጊዜው ይቀነሳል። 10 የነበረው 5 ከተቀና 5 ይቀራል። የእግዚአብሔር ሀብት ግን ሲሰጡት የሚጨመር ነው እና ልግስና እንድንማር ሰው ማመስገን እንድንወድ። እኔ እውነቴን ነው የምነግራችሁ፣ ምስጋና አንውደድ እንጂ ሰው እናመስግን። ጌታ ማመስግኗል ያለው ቅዱስ ዮሐንስ አፈወርቅ ኤፌሶንን በተረጎሙበት ድርሳኑ ሲናገር ክብርና ገንዘብ የሚወድ ሰው እንደ ዝናብ ብታንጠበጥብለት እንኳን አያመሰግንም። ራሱ ነው እንጂ እንዲመሰገን የሚፈልግ ሰዎች እንዲመሰገኑ አይፈልግም። ማመስገን አቅቷችሁ እኮ የተፋታችሁ ባለትዳሮች ስንት አለ። ጥሩ ሰው ነሽ፣ ምሰሪው ወጥ ጥሩ ነው ማለት ሲገባችሁ እንደዚህ እንጀሮ ተከምራችሁ እየበላችሁ የምትጨቃጨቁ ማለት ነው። ምስጋና በጣም ትልቅ ነገር ነው። እውነቴን ነው። ጌታ ጴጥሮስን አመሰገነው። ቅድም የኔታ እንደነገሩት ማርያምን አመሰገናት። የተማረች ብሎ ሁሉንም አመስግኗቸዋል። አንቺ ሴት እምነትሽ ታላቅ ነው አለ። እንዲህ ያለ ሃይማኖት በእስራኤል አላገኘሁም አለ። መቶ አለቃውን ናትናኤልን አመሰገነው። ጌታ እንኳን ያመሰግናል፣ እንኳን ሰው እንድናመሰግን እንደው መንቀፍ እንድናቆም። ዛሬ መንቀፉ አላልቃል። እርስ በርስ መነቃቀፍ አልበቃል ብሎ ጳጳስ መንቀፍ፣ ፓትርያርክ መንቀፍ፣ ቤተክርስቲያንን መንቀፍ፣ እኛ የቤተክርስቲያን ሐሳቢ መምሰል፣ ሌላው ማያስብ መምሰል፣ ተቸግሮ ጥሮ ግሮ ተርቦ ተጠምቶ የተማረው ሰው ለቤተክርስቲያን እንደማይገደው መምሰል፣ ሁላችን የቤተክርስቲያን ጠበቆች እየመሰለን የአይሁድ ግብዝነት ተጠናውቶን መንቀፍ። እንዲሁ ሌላው ቢቀር አንተ ሰው እገሌ ክፉ ነው ብለህ ምንድን ነው የምትጠቀመው ይላል ቅዱስ ዮሐንስ አፈወርቅ። እስቲ እገሌ ክፉ ነው ብለህ ምን ትጠቀማለህ? እኔ ሲሆን እንደጋገፍ። ወንድም ኃጢአት ሲሰራ ብታየው ንገረው። አልሰማ ካለ መቼም ስጋው አስገድዶት ዲያብሎስ አታሎት ነው እንጂ ገሃነምን ፈልጎ ኃጢአት የሚሰራ የለም ይላል ቅዱስ ዮሐንስ አፈወርቅ። ገሃነምን ይፈልጋል። ሰዎችን ብንችል እንመልሳቸው፣ ባንችል ደግሞ አንንቀፋቸው፣ አናዋር፣ አሳልፈንም ለአውሬ አንስ። እንነጋገር። አባቶችን ቢሆን እንንገራቸው። ሐሳብ ካላችሁ ለጳጳሳትን ተናገሩ ቀርባችሁ። ለምን እያወጣችሁ ግን ቤታችንን የምትዘሩ የምታሰጡ የአውሬ የዝንብ መጫወቻ የምናደርጋት ቤተክርስቲያን እዚሁ ውስጥ ብንታረም አይሻልም? እኔ ይህንን ነው የምነግራችሁ እና የኔታ እሸቱ ልግስናቸው ነው እንጂ እኔስ ገና ማደግ የምፈልግ ልጃቸው ነኝ። እንደማድግም ደግሞ እግዚአብሔር ይርዳኝ። እናንተ በጸሎታችሁ አስቡኝ። ሁለተኛ ደግሞ ምክንያት እንዳታስቀምጡ ነው። በዚህ ዘመን ትልቅ ሰው እንዳንሆን እያደረገን ያለ ምክንያት ነው። የኔታ እሸቱ እንዳናመካኝ የሚያስተምር ሕይወት አላቸው። ለምሳሌ አይነ ስውር ናቸው። እውነት አሰብ ንገሩኝ እንጂ አይነ ስውር ሆነው ግን ብሉይ ሐዲስ ሊቃውንት እያጣቀሱ ሲጠቅሱ የእናንተ አይን እንደ አምፖል እየተንጓለለ እንዲያው ምን ይሰራል? ይሄ እኮ እንደው ዘለፋ ካህናት የሚባል አንቀጽ አለ በመጽሐፍ ውስጥ። ዘለፋ ካህናት ይሄ እግዚአብሔር እንዳናመካኝ። አንተ ሰው ሐዋርያትን ከተራ የሥራ ቦታ የጠራቸው ክርስቶስ እኔ የትልቅ ሰው ዘር ስላልሆንኩ ነው ሊቅ ያልሆንኩት እንዳትል ነው ይላል ቅዱስ ዮሐንስ አፈወርቅ። ዮሐንስ ወንጌል ሲተረጎም እኔ እኮ ከትልቅ ሰው ስላልተወለድኩ ነው፣ ትልቅ መምህር ስላላስተማረኝ ነው፣ እየተማርኩ ስላላደግኩ ነው። ለምን ትላለህ? የገበሬ ልጆች አይደለም ወይ ሊቅ የሆኑ? ቅድም የኔታ ነግረውኝ ምክንያት እንድናጠፋ ምክንያቱም እንድናርቅ ነው። ለምንድን ነው ንስሐ የማትገባ? ልጅ ነኝ። ለምንድን ነው ንስሐ የማታበቅ? ነጋዴ ነኝ። ለምንድን ነው ቤተክርስቲያን የማትመጣ? ፖለቲከኛ ነኝ። ፖለቲከኛ ነፍስ የለው፣ እግዚአብሔር የለው፣ ፈጣሪ የለው፣ ነጋዴ ነፍስ የለው። ማመካኘት እንድናቆም
ልጅነታችን ገሃነም ላይ ማስረጃ ሆኖ አይቀርብም። ነጋዴነታችን አይቀርብም። ጾታችን አይቀርብም። በጦርነት ጊዜ ስለሆንኩ ነው ብንል አይቀርብም። ባለን ዘመን ሰላም ጊዜ ካልመጣ ባለችው ዘመን መጸለይ፣ መበርታት፣ ከእግዚአብሔር ጋር መሆን ነው። ሰላም ሲሆን እንደ ሰላሙን በረታለን። ጦርነት ሲመጣ ደግሞ በጦርነቱ መካከል የእግዚአብሔር በመሆን ጦርነቱን እንዲያልፍ ከእግዚአብሔር ጋር ከመሆን በላይ ምርጫ የለም። ስለዚህ ምክንያትን እንድናጠፋ አስተምረውናል። ትዳር አላቸው፣ ልጅ ያሳድጋሉ፣ የትርጓሜ መምህር ናቸው። እኔ እንደውም አንድ ቀን እጄ ሲተረጉሙ መስማት እፈልጋለሁ። እንዴት አድርገው እኛ ራሱ ትርጓሜውን ወዲያ ወዲህ እያለ እንዴት አድርገው እንደሚተረጉሙት የሚያስደንቅ ነው። ይህን ነው የምነግራችሁ። ሶስተኛ የቤተ ክርስቲያናችንን ባለጸግነት እንድታውቁ ነው። ዲግሪም ማስተር ዲግሪም ፒኤችዲም የላቸውም የኔታ እሸቱ። ኧረ ግን አልሰማሁ ሳልጠይቅ አወራሁ። ግምት የራሴ ላለማወቅ እኮ ነው። እኔ ስለሌለኝ እንደሚመስለው እያላያችሁ በቄስ ትምህርት ስለማውቃቸው ማለት ነው። እና ግን ከፈላስፋ በላይ ከሳይንቲስት በላይ ያስባሉ፣ ሀሳብ ይሰጣሉ፣ ለብዙ ተቋማት ሀሳብ ያፈልቃሉ። ቤተ ክርስቲያናችሁ ባለጸጋና አይናማ እመቤት እንደሆነች የምንማረባቸው አባት ናቸው። የኔታን ቃለ ሕይወትን ያሰማልን፣ ረጅም ዕድሜ ይስጥልን፣ አባት አያሳጣን። አዎ የታጨበጭባችሁ በደንብ አጨብጭቡ ወይ ተውት። በደንብ ያልተማረ ነካክቶ የተወ መምህር የሊቃውንት ጉንፋን ነው ይባላል። እና ጉንፋን ሊያወጉ ሲሉ የሚያስብል አይደለ? እና ወይ ሳይናገር ወይ ያናገር እንደሚባለው እንዳቱ የጭብጨባችሁ ጉንፋን እንዳይሆን ለእግዚአብሔር ከሆነ በደንብ አድርጋችኋል። ለእግዚአብሔር መልእክት ሁለት ቅድም እንደተናገረው ግንዛቤ ተሰጥቷችኋል። ያው ገንዘብ ስጡ ማለት የምፈልገው አንድ ነው። እሱም ምንድን ነው? የአንድ ሊቀ ጳጳስ መከራው እጅግ በጣም ብዙ ነው። እውነት ልንገራችሁ፣ ጳጳሳት የኔም ጭምር ቀሚስ ሰፊ ነው። በእርግጥ መነኮሳትና ጳጳሳት ለምን ሰፊ ቀሚስ እንደሚለብሱ ታውቃላችሁ? እጅጌው ለምሳሌ ሰፋ ያለ ነው። አሁን ብፁዕ አባታችን ይሄ ፈረጅያ የሚባል ሰፊ ያለ ጳጳሳት የሚያደርጉ ዛሬ ቄሱም እየለበሰው ነው። አይጣል ነው። እውነት ለመናገር በጣም አይጣል ነው። ድንበር የሌለው ነገር ነው እየገባ ያለው። ይሄ መልበስ ያለባቸው ሊቃነ ጳጳሳት ነው። ትርጉም አለው። ቄሴም ዝም ብለው ይጥጋር ብተው ምን አለን? ተው እስኪ ተው። ሻሽ ይበቃቸዋል። ቀሚሳችን ላይ እና ደግሞ ጭራሽ ፈረጅያው ጳጳሱ ረጅም አንድ 3 ሕፃን የሚያስገባልን የእጅጌው ስፋት ለምን ይመስላችኋል? የእጅጌው ስፋት ዓለምን በሙሉ ሰብስቤ መንግሥተ ሰማያት የማስገባት ግዴታ አለብኝ ማለት ብዙ እጅ የሚያስገባ እጅጌ ነው ስፋቱ። የቀሚሱ ስፋት ነው፣ የክርስቶስ ከለሜዳ ነው። ስለዚህ ብፁዕ አባታችን የነፍሳችን ሐሳብ አለባቸው። ስለሚሰርቀው ሰው ነፍስ ያስባሉ፣ ስለሚታሰረው ያስባሉ፣ ስለሚሰደደው ያስባሉ፣ ሱስ ስለያዘው ያስባሉ፣ ከሃይማኖት ስለሚወጣው ሰው ያስባሉ፣ ስለሚጋደለው ያስባሉ፣ በኃጢአቱ ስላለው ያስባሉ። ታዲያ እሳቸው ለዚህ ያስቡ። ስለ ብሎኬት እኛ ብናስብ አይሻልም? አይሻልም ወይ? እኛ እንሻላለን። ብሎኬቷን፣ ጠጠሯን፣ ድንጋዩን ያን እናስብ። ብፁዕ አባታችን ደግሞ ለነፍሳችን ያስቡ። የጸሎት ጊዜያቸውን ይህችን ቤተክርስቲያን መቼ ነው መፈጽማት ብለው የማሰቢያ ጊዜያቸውን የማቀጃ ጊዜያቸውን እንዳይሻማ አንድ ሰው ጳጳሳትም እኮ ቅዱስ ሚካኤል ቅዱስ ገብርኤል አይደለም እንደኛ አጥንት አላቸው፣ ጅማት አላቸው፣ ስጋ አላቸው፣ ይደክማቸዋል። አንድ ሰው ለሺህ ነፍስ እያሰበ ብዙ ሺህ ሆነን ለአንድ ሰው መደገፍና መቆም ያቅተናል? አያቅተንም። የአቅማችንን በሐሳባችሁ እኔ የምነግረው ዛሬ ብር ልትሰጡ ትችላላችሁ። ከሌላችሁ ግን ሐሳቡን ይዛችሁት ሂዱ። ሐሳብ ካለ ትዝ ይላችኋል። እኔ የምነግራችሁ ከዚህ ፕሮጀክት ባለፈ ከአባቶቻችሁ ጋር እንድትቆሙ ነው። እግዚአብሔር ደግሞ ከኛ ጋር ይቆማል። ድካም እንኳን ቢኖር
እግዚአብሔር በብርሃኑ ሁላችንን ያስተካክለናል። ይሄን መልእክት ነው ማስተላለፍ የሚፈልገው። ሁለተኛው መልእክቴ ነው። ከብፁዕ አባታችን ጋር ቆመን ኋላም ደግሞ ከጌታ ቀኝ አብረን ለመቆም ያብቃል። መልእክት ሶስተኛው መልእክቴ ዛሬ ስብከት ነው። የኔታ አስተምረዋችኋል፣ ተምረናል። እኔም ተምሬያለሁ፣ ካሁን በፊትም ስማርያለሁ። መቼስ ስብከት አይደለ? የስብከት ዕለት አንድ ነገር ሳልናገር አልወርድም። በ5 ደቂቃ ውስጥ ክርስቶስ ለኛ ማን ነው የሚለውን አንድ ሊቅ የተናገረውን ብቻ ልንገራችሁ። እስቲ ክርስቶስ ለኛ ማን ነው በሉ። ወይ ክርስቶስ በነቢያት እንዴት ተሰብኳል የሚለውን አንድ ሊቅ ብቻ የተናገረውን ልንገራችሁ። ሄሬኔዎስ ይባላል። እስኪ በሉ እንዴ በሞት እንዳትረሱ። ድገሙ። ሄሬኔዎስ በሉ እስኪ። ይሄን እንዳትረሱ። ይሄኛ የኳስ ተጫዋች ስም ትሸመድዱ ይዋላችሁ። አባታችንን ማጣውቁ ከማይበረ ሥላሴ ጥጆች ያነሰ የማይበረ ሥላሴ ጥጆች ከ4000 በላይ እናቶችና ጥጆች አሉ። ሄደው ግን የእናታቸውን ጡት ነው የሌላ ላምጡት አይጠሙ። ከጥጃ ብሰል ዛሬ አባቶቻችን አናውቅም። ይሄ ሊቅ ከ130 ዓመተ ምህረት እስከ 202 ዓመተ ምህረት አካባቢ የነበረ የቤተ ክርስቲያን ሊቅ ነው። የመጽሐፍ ቅዱስን ስልጣን፣ የቤተ ክርስቲያንን ስልጣን፣ የቅዱስ ትውፊትን አስፈላጊነት የተናገረና መጽሐፍ ቅዱስን ጠብቆ ያስረከበን አባት ነው ቅዱስ ሄሬኔዎስ። የመጽሐፍ ቅዱስን ስልጣን፣ የቤተ ክርስቲያንን ስልጣን፣ የቅዱስ ትውፊትን አስፈላጊነት ያደረሰን ሊቅ ነው ቅዱስ ሄሬኔዎስ። በተለይ እንግሊዘኛ ነበብን ማለት የምታነቡ ሰዎች መጽሐፍ አለው ልንገራችሁ። ኤጌንስት ዘ ሄሬሲስ የሚል መጽሐፍ አለው። አንብቡት እስኪ ልብ ካላችሁ ማለት ነው። እንዲሁ ዝም ብላችሁ እዚያ የእንትን ስም እንድትሸመድዱ ከሆነ ይሄን አንብቡት እስኪ። 5 መጽሐፍት አሉት። አጌንስት ኤጌንስት ብላችሁ እንደምፈልጋችሁ ፕሮናውንስ አድርጉት፣ ግድ የለም። እኔ የገጠር አድርጉት፣ ይሄን ችግር የለም። ይሄን መጽሐፍ 5 መጽሐፍት አሉት። በይንተ መናፍቃን የሚል ነው። በሁለተኛው ክፍለ ዘመን የደረሰው ነው። አሁን ዛሬ አዲስ ግኝት እንዳገኘ ማንም የመጣ የሚነፈልፈውን ሁሉ ቅዱስ ሄሬኔዎስ እዚያ ላይ ሁለተኛው ክፍለ ዘመን ላይ መልሶላችኋል። እሱ ላይ እንድታነቡ ልጋብዛችሁና እንዲህ ይላል ቅዱስ ሄሬኔዎስ። ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ። ኦሪትም ነቢያትም ወንጌል ክርስቶስን ሰበኩ። አንዴ በሉ። ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ። በርሱ ማን ሰበኩ? ክርስቶስን ሰበኩ። እንዴት ብለው ነው የሰበኩት? ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ። ምን ብለው ነው የሰበኩት? ከመተወልደ እምድንግል ከድንግል እንደተወለደ ወሐመ በዲበ ዕፀ መስቀል በመስቀል እንደታመመ ወርይዎ ተንሥኦ እምነ ሙታን ከሙታን ተለይቶ እንዳዩት ነቢያት ይሄንን አስተምረዋል። እሱ ምንድን ነው? ህሊናሁ ለአብ ፍጹም ቃል እግዚአብሔር። የአብ ህሊናና የአብ ቃል ነው። የአብ ህሊናና የአብ ቃል በሉ። ቃል ከልብ ተለይቶ እንደማይኖር ከአብ ተለይቶ ያልኖረ ከአብ ጋር ቀዳማዊ ነው። ይሄው ክርስቶስ የአብ ቃል የአብ ህሊና ነው ብለው ሰበኩን። ከዚያስ ፈጣሪ ሁሉ ፍጡር ፍጡርን ሁሉ የፈጠረ ወይም ፈጣሪ ሁሉም ፍጡራንን ሁሉ የፈጠረ ነው። ምስለ አብ ወመንፈስ ቅዱስ ከመንፈስ ቅዱስ ጋራ ፍጥረትን ሁሉ የፈጠረ ነው። ኢየሱስ ክርስቶስ ማን ነው? የአብ ቃል የአብ ህሊና። ኢየሱስ ክርስቶስ ማን ነው? ከአብና ከመንፈስ ቅዱስ ጋር ዓለምን የፈጠረ ማን ነው እንደሚለው ሄሬኔዎስ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ያለውን መሰረት አድርጎ ነው ዓለምን የፈጠረ ነው። ገባሪሁ ለሰብ ሰውን ሁሉ የፈጠረ ነው። እሱ ዘተወልደ እምአብ እምቅድመ ኮከበ ጽባሕ ከአጥቢያ ኮከብ አስቀድሞ ከአብ የተወለደ የአብ ልጁ ነው። ውእቱ ዘዐቀቦ ለኖህ ኖህን የጠበቀው እሱ ነው። ሊቀ አበው በውስተ ሊቃነ አበው የአባቶች አለቃ በአባቶች አለቃ ዘንድ የአባቶች አለቃ እሱ ነው። ሐጋጌ ሕግ በውስተ ሕግ ኦሪት ስትሰራ ሕግ የሰራ እሱ ነው። ሊቀ ካህናት በውስተ ሊቃነ ካህናት የሊቃነ ካህናት ሊቀ ካህናትም እሱ ነው። ዘዐቀቦ ለኖህ ኖህን የጠበቀው እሱ ነው። ክርስቶስ ምንድን ነው ብትባሉ የሊቃነ ካህናት ሊቀ ካህናት የአባቶች አባት። ለምሳሌ ፓትርያርክ ይባላሉ አይደል?
ፓትርያርክ ማለት ምን ማለት? የግሪክ ቃል ነው። ፋዘር ኦፍ ፋዘርስ ማለት ነው። የአባቶች አባት፣ ርዕሰ አበው ማለት ነው። የአባቶች አባት። አባቶች ሊቃነ ጳጳሳት ናቸው። የሊቃነ ጳጳሳት አባት ደግሞ ፓትርያርኩ ነው። የፓትርያርኩም አባት ክርስቶስ ነው። የአባቶች አባት የሊቃነ ካህናት ሊቀ ካህናት እግዚእ በነገሥት የጌቶች ጌታ ንጉሥ በመላእክት የመላእክት ንጉሣቸው ማን? ክርስቶስ። የጌቶች ጌታ የነገሥታት ንጉሥ የአባቶች አባት የሊቃነ ካህናት ሊቀ ካህናት እሱ ኢየሱስ ክርስቶስ ነው። ኖህን የጠበቀው ነው። ኖህ ማለት እረፍት ማለት ነው። ክርስቶስ ምናችሁ ነው ብትባሉ እረፍታችን። ምናችን ነው? ዘመሮ ለአብርሃም አብርሃምን የመራው እሱ ነው። ክርስቶስ ምናችን ነው? መሪያችን ነው። ዘተአስረ ምስለ ይስሐቅ ከይስሐቅ ጋር የታሰረ እሱ ነው። ቤዛችን ነው ማለት ነው። ከይስሐቅ ጋር የታሰረ ቤዛችን ነው። ዘተሰይጠ ምስለ ዮሴፍ ከዮሴፍ ጋር የተሸጠ እሱ ነው። መጋቢያችን ነው ማለት ነው። ዘሃለየ በዳዊት ከዳዊት ጋር የዘመረ እሱ ነው። ምን ማለት ነው? የነቢያት ጌታ የነቢያት የትንቢት ፈጻሚ ነው። እሱ ምን አደረገ? ውእቱ ባሕቲቱ ዘመሐረ ያስተማረ እሱ ብቻ ነው። ወተሰገወ ቅድስት ድንግል ከቅድስት ድንግል ከመቤታችን ሰው ሆነ። ወተወልደ በቤተልሔም በቤተልሔም ተወለደ። ወተጠብለለ በአጽርቅ በጨርቅ ተጠቀለለ። ወተወልደ ውስተ መቃብር በመቃብር ተጣለ። ሪቆ ኖሎት እረኞች አዩት። አይቆትቆ መላእክት አመሰገኑት። ወሰገዱ ሎቱ ሰብአ ሰገል ሰገዱለት። አጋሃዶ ዮሐንስም አምላክነቱን ገለጠው። ያለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ ወአጥምቆ በውስተ በዮርዳኖስ ተጠመቀ። ወተመከረ በውስተ ገዳም በገዳም ተፈተነ። ወታወቀ ከመ እግዚአብሔር ውእቱ እሱ እግዚአብሔር እንደሆነ ታወቀ። ዲያብሎስን 40 ቀን ተርቦ በማሸነፉ እግዚአብሔር መሆኑ ታወቀ። ወአስተጋባ ሐዋርያተ ሀቤሁ ሐዋርያትን ወደ እነሱ ሰበሰባቸው። ወሰበከ መንግሥተ ሰማያት መንግሥተ ሰማያትንም አስተማረ። አሮፀ አንካሳነ አንካሶችን እግር ሰጥቶ ሰደዳቸው። ወከሰተ አዕይንተ ዕውራን የዕውራንን ዓይን አበራ። ፈወሰ ድውያንን ፈወሰ። አንሳ ሁሎ ሙታንን አነሳ። አስተርአየ በውስተ ምኵራብ በምኵራብ ተገኝቶ አስተማረ። ወየአምልኮ አይሁድ ግን አልተቀበሉትም። አግብኦ ይሁዳ አሳልፎ ሰጠው። ወተሰቅለ በሥጋ ተሰቀለ። ወተቀነወ በዲበ መስቀል በመስቀል ተሰቀለ። ተገነዘ ሞተ ወተቀብረ ተቀበረ። ወዐርገ ውስተ ሰማያት በሰማያት ወደ ሰማያት አረገ። ማኅበአብ ተሰብሐ ከአብ ጋር ተመሰገነ። ንጉሡም ለመላእክት እግዚአ ኪሩቤል አኀዜ ኪሩቤልን የሚወስናቸው ወመራይሆሙ ለሐራ ሰራዊተ እግዚአብሔር የእግዚአብሔርን ሰራዊት መላእክትን የሚመራቸውና በቀኝ በመንፈስ ቅዱስ የሚመራቸው የሚያስተዳድራቸው እሱ ክርስቶስ ነው። ኖላዊሆሙ ለለማሰኑ የጠፉት ሰዎች እረኛቸው። መንሥኤሆሙ ለለኖሙ የሞቱት ያንቀላፉት ትንሣያቸው። ብርሃኖሙ ለለውስተ ጽልመት በድንቁርና በክደት ለተያዙት ብርሃናቸው። መድኃኒቶሙ ለለማሰኑ ለጠፉት አዳኛቸው። መያጢሆሙ ለጽዮዋን ለተማረኩት ዲያብሎስ ክደት ኃጢአት ለወሰዳቸው እሱ ምናቸው ነው የሚመልሳቸው። ምስካየሆሙ ለምንዱባን የተጨነቁት የተቸገሩት ሁሉ መጠጊያ መራዊ ሀለ ቤተ ክርስቲያናችን የሚዋሃዳት ንጉሥ ዘላለም ውእቱ ክርስቶስ የዘላለም ንጉሥ እሱ ክርስቶስ ነው። ስብሐት ለእግዚአብሔር። ይቆያል።